ለማንም መናገር የሌለባችሁን 5 ነገሮች ዛሬ አብረን እንመለከታለን። የመጀመሪያው ነገር ቢኖር ፋይናንሻል የምታገኙትን የገንዘብ መጠን ከየት እንደምታገኙ ኦፍ ኮርስ የምትሰሩት ስራ ይታወቃል፣ የምታገኙት ገንዘብ ይታወቃል። ያን ያህል ማብራራት አይጠበቅባችሁም። ይሄን ብር አገኘሁ፣ ይሄን ብር ሰራው፣ ይሄን ሆነ፣ ይሄን ገባ፣ ይሄ ወጣ፣ ይሄ ትርፌ፣ ይሄ ገቢ ምናምን ብላችሁ አትበሉ። በተለይ በጣም ኮምፎርታብል ከማይሰጧችሁ ሰዎች ጋር ይሄንን ወሬ አታውሩ። ኦኬ። ሁለተኛው ነገር ደግሞ ተቃላችሁ በተለይ የመጀመሪያዎቹ የፍቅር ግንኙነታቸው አካባቢ ላይ ማለት ነው ወይ ዴት ስታደርጉ ሬድ ፍላጎች የሚባሉ አሉ አይደለም? እነሱን አታውሩ። ሰዎች ማኒፕሌት ያደርጓቸዋል። ለምሳሌ ይሄ ሬድ ፍላግ ነው ካላችሁ ማለት ነው ያቺ የሬድ ፍላጓ ፓርት ስለሆነች እንደዛ አላደርግም ብለው ሰዎች ማኒፕሌት ያደርጓቸው ያደርጋል ማለት ነው። ኦኬ ጽፌዋለሁ። ሶስተኛው ደግሞ የቤተሰብ ጸብ ለምሳሌ ቤተሰብ ውስጥ የሚደረጉ ግጭቶች ሊሆኑ ይችላሉ። የቤተሰባችሁ ጸብ አለ አይደል? አንዱ ከአንዱ ጋር፣ አንዱ ከሌላው ጋር፣ ይሄ ዘመድ አይነት ጸቦችን ዝም ብላችሁ ወታችሁ ለሁሉም ሰው አትናገሩ። በቤተሰብ መሀል ጸብ ያለ ነው። በቤተሰብ በኩል መጣራት ያለ ነው። መጋጨት ያለ ነው። እግርና እግርም ይጋጫል። ስለዚህ ይሄ የቤተሰባችሁን ጣጣ የሚባለውን ነገር አውጥታችሁ ውጪ አትበትኑት ማለት ነው። ለምን? ምክንያታችሁም አንደኛ ስትታረቁ ወይም ደግሞ በቃ ስለ ቤተሰባችሁ መጥፎ ነገር እንዲወራ ብቻ ነው የምታረጉት እንጂ ምንም አይነት ጥቅም የለውም። ሁሉም ቤተሰብ ጥሩ መጥፎ ፓርት ስላለው ማለት ነው። ሌላው ደግሞ የቤተሰብ እሱን አወራችሁ ቀጣይ ሀሳባችሁን ራሴን አሞኛል። ቀጣይ ሀሳባችሁን ማለት እቅዳችሁን፣ ፕላናችሁን ይሄ ቢሆን ይሄ ቢደረግ ይሄን ባደርግ። አሁን ለምሳሌ አብዛኞቻችሁ ቲክቶክ መጀመር ትፈልጋላችሁ፣ በተለይ ወጣቶች ማለት ነው። ምክንያቱም አቅም አላችሁ፣ ማድረግ የምትፈልጉት ነገር አለ። ሶሻል ሚዲያ ዲስ ዴይስ የራሳችሁን ነገር ፕሮሞት ማድረግም ትችላላችሁ። ቦርሳ ሻጭ እንኳን ብትሆኑ አይ ሃቭ ዲስ ባክ ሸጣለሁ ብላችሁ ማሰብ ስለምትችሉ ቀላል ነው። የግዴታ ኮንተንት ክሬተር እንኳን ባትሆኑ ማለት ነው። ግን እሱን ለመፖስት እንኳን አፕሩቫል ትፈልጋለች። ሰዎች ምን ይሉኛል እዚህ ሚዲያ ላይ ቢያዩኝ እኔን ምን ይላሉ ጓደኞቼ፣ ቤተሰቦቼ ምናምን ብላችሁ ስለምታስቡ እቅዳችሁን አንደኛ የምታበላሹት ራሳችሁ ናችሁ። ሁለተኛ በማውራት ነው። ላይክ ይሄን አደርጋለሁ ይሄንን አስባለሁ አይሳካም። ነው አይሳካልኝም። ኦል ዘ ታይም አፕቶክ ቀድሜ ከዛ ነገሮች አይሆኑም። ይሄ ከሁሉም ከነገርኳችሁ ውስጥ ማለት ነው። እኔ ችግር የለብኝም ስለ ብር ምናምን አወራለሁ፣ ገልምሌ ምናምን ችግር የለብኝም። ላይክ ቀለል ያለ ላይፍ ስለሚመቸኝ ማለት እንደምታውቁት። ግን በጣም የጎዳኝ ብዬ የማስበው ነገር እቅዶቼን ማውራት ነው፣ ፕላኖቼን ማውራት ነው። ይሄን አደርጋለሁ፣ ይሄ ልሆን ነው፣ ይሄ እንትን ነው፣ እንደዚህ ነው፣ እንደዛ ነው ብዬ አውርቼ የተሳካልኝ ነገር እኔ I don't really remember guys አላስታውስም። እግዚአብሔር ምስክሬን እንደውም ካሰብኩት በላይ ማለት ነው። በጣም ጎርቶኝ ሰብሮኝ ከዛ በስማ ምን ነው በቃ ድግስት ምናምን እስከምል ድረስ ሆኜ ፋይናሊ ነው የምነሳው። እና ፖይንት የገባችኋል አይደለ? ቀላል ነገሮች ከሆኑ ኦኬ። ግን ይሄ በጣም በህይወታችሁ ወሳኝ የምትሏቸው እርምጃዎች ከሆኑ፣ ወሳኝ የምትሏቸው እቅዶች ከሆኑ፣ ወሳኝ የምትሏቸው ነገሮች ማድረግ ማከናወን እቅድ ብላችሁ የምታስቧቸው የፕላናችሁን ወይም የህይወታችሁን አቅጣጫ የሚቀይሩ ነገሮችን በቃ ጀስት ኪፕ ኳት፣ እግዚአብሔርን ኪፕ ኳት በቃ። ከዛ ምንድነው ይጠቅማችሁ? ያኔ የምትሉትን ሰው ስታገኙ ብቻ አውሩ። አንድ ሰው እግዚአብሔር ከሰጣችሁ ኢትስ ኢነፍ ኦኬ። ጀስት ዳትስ። ሌላው ደግሞ ማለት ነው ከባድ ሰዎች እንዲጎዳችሁ የምታረጉት ማለት ነው ምንድነው ታውቃላችሁ? ኢንሴኩሪቲያችሁን የምታወሩ ከሆነ ኢንሴኩሪቲያችሁን ቀድማችሁ ካወራችሁ በቃ እቺን ቃል ስለሌት ተስቆብኛ የወደቀ ዛፍ ምሳር ይበዛበታል ካይንድ ኦፍ ነው የምትሆኑት። ንግግሩ አይመጣልኝም። ምንድነው ኢንሴኩሪቲያችሁን ተናገራችሁ፣ ከዛ በኋላ እዛ ኢንሴኩሪቲ ላይ ሰዎች ሚጥሚጣ ነው የሚጨምሩላችሁ በየደቂቃው ማለት ነው። ሶ እናንተን ለመጣል በጣም ይቀላል ማለት ነው። ሶ እሱን ፓርት አታድርጉት። በቃ የሆነ የሚያቆስላችሁ ሪሌሽንሽፕ ሊሆን ይችላል፣ የሰውነት ጠባሳችሁ ሊሆን ይችላል። ጠባሳ ካይንድ ኦፍ ጠባሳ ሰውነታችሁ ላይ ያለ ኢንሴኩሪቲ የምትሉት ነገር ሊኖር ይችላል። እሱን ፓርት አታውሩ። በቃ በጣም መጥፎ ነው። ያ ሌላ ደግሞ ቲክቶክ ስፔሻሊ አሁን ሚዲያው ያለው ቲክቶክ ላይ ስለሆነ ቲክቶክ ላይ ስትመጡ ማለት ነው ማድረግ የሌለባችሁ ነገሮች ቀድሜ ልንገራችሁ፣ በጣም ይጠቅማችኋል ማለት ነው። የመጀመሪያው ነገር ፊልተር አታብዙ። አይወዱም ፊልተር። እኔ ኤቭሪዋን ላይክ ማለት ነው ፊልተር ስጠቀም አይወዱም። ወንዶች በሉት፣ በተለይ ወንዶች አይወዱም። ሴቶችም ችግር የለብንም። ግን ላይክ ሞስትሊ ይሄ እናንተን ማየት የሚፈልገው ሰው እንደናንተነታችሁ ነው። ላይክ የእናንተን ከለር እናንተን መልመድ ነው የሚፈልገው። አይ ኖ እንወዳለን፣ እኔም እወዳለሁ፣ ግን አንጠቀም። ሌላ
ራሱ በአካል ቅር ይበለኝ በሚዲያ አይቻቸው በአካል ሳያቸው በስማም ብያቃለው ማለት ነው። በጣም ተለይተውብኝ ማለት ነውና አንደኛ ኢንሴኩሪቲ ይጎዳል። ገባችሁ? በአካል የሚያውቃችሁ ሰው ቀድሞ ካይልና ቲክቶክ ላይ ሲያውቃችሁ ምንም አይመስለውም። ግን በቲክቶክ አውቃችሁ በአካል ሲያገኘው በስማም ነው የሚለውና ያ ደግሞ ሜንታላችሁ ዝቅ ነው የሚያደርገው። ሌላው ነገር ደግሞ ተቃላችሁ ማለት ነው በጣም የወደድኩት ፓርት ራሳችሁን መሆን በጣም ሰው እንዲሳካለት ከሚያደርግ ነገሮች መካከል አንዱ ነው። ራስን መሆን፣ የራስ ከለር፣ የራስ ንግግር፣ የራስ ማንነት፣ ማንንም ኮፒ አለማድረግ። ኦኬ ራስን መሆን ማለት እኔ የት ነው የተወለድኩት፣ የት ነው ያደግኩት፣ የምን ሰፈር ልጅ ነኝ፣ የት ነው የተማርኩት? አዊሽ ሊሴ ገብሬ ማርያም ብማር ግን የተማርኩት ኮከበ ጽባ ነው። ገባችሁ? 55ኛ 56ኛ ተማሪ ነኝ። አይዊሽ 3-4 ሆነን ብናልፍ ግን አስባችሁታል? 9ኛ ክፍል ማለት ነው። ቆይቺማ ታሪክ ነው ማውራት እኮ ከስንት ነው ከ57 ተማሪ ምናምን ነገር 58 ምናምን ተማሪ ነገር 4ኛ ነው የወጡት። አሁን እኔ 20 ተማሪ ሆኖ ካደጉት ውስጥ ብማር ኖሮ ሊሴ ገብረ ማርያም ምናምን ነገር ከ16ቱን የቀደምኩት ማለት ነው። አስባችሁታል? እንዲህ ያላችሁ ማጽናናት ያው ስላችሁ በመሀል ምስቀው ምናምን እየዘለላችሁት እና ራስን የሚያሆን በጣም ሰዎች የሚወዱት የሚቀበሉት ነገር ነው። ጉራ በጣም ሰዎችን የሚጎዳ ነገር ነው ማለት አሁን እኔ እዚህ ቤት ውስጥ ነው ያለሁት ምንም የሚያስጎርረኝ ነገር የለም ምናምን ነገር ላይክ እንደዚህ ወንበር ላይ እንደዚህ ተቀምጬ ምናምን ሰዎች ኢዚሊ እንዲቀበሏችሁ ያደርጋሉ። ስራ ማታበዙም። ግን ይሄ የሌለ ነገር በጉራ በጣም ተደርድሮ ሰው ከእናንተ ጋር መቀመጡላ አይችልም ጋይስ። እና ይሄ ወሳኝ የምላቸው የኛን አካሄድና አረማመድ ሊያስተካክሉ የሚችሉ ነገሮች ናቸው። ፖድካስት ላይ ያገኘኋቸው እነ ዶክተር ሚና በጣም ሳይካትሪስቶች የተወያዩበትን ነገር ነው የጻፍኩላችሁ። ከብዙ በጥቂቱ ከጠቀማችሁ ይሄ ነገር ተጠቀሙበት። እሺ ማሮቼ ይጠቅማችኋል ብዬ አስባለሁ። እወዳችኋለሁ። በተረፈ ፎሎ